ስሜ ስንታየው ግርማ ይባላል። የመጣሁት ከሞጆ ነው እና ጌታ ደግሞ ያደረገልኝ በነብዩ አልፎ እግዚአብሔር ያደረገልኝ የሰራልኝ ድንቅ ስራ ታምሜ ነበርና የሐሞት ጠጠር ከውስጥ ይወጥቶ በዛ ኬዝ ምክንያት በጣም አሞኝ ነበርና 10 ቀን ሙሉ ነው የተኛሁት ሆስፒታል። ኬዙ ትንሽ ከበድ ይል ነበረ። ያው ኬዙ ብቻ ሳይሆን የጠላት ውጊያ ስለነበረ ትንሽ ተጽዕኖ በጣም ከባድ ነበርና ግን በዛ ሁሉ 10 ቀን ቆየሁኝና ከ10 ቀን በኋላ ሰው ሆስፒታል በሚገባበት ሁኔታ እኔ ከሆስፒታል ወጥቼ ቤት መጣሁ። በቤት መጥቼ ቅዳሜ ቀን ነው ቤት መጥቼ እሁድ ቀን እነሱ መጡ ሞጆ። እነሱ መተው ሞጆ ጸለዩልኝ እና ሲጸልዩልኝ ያው ማስታውሰው እግዚአብሔር ጠላት እየተዋጋኝ እንዳለ የጠላት ውጊያ እንዳለ እና የዘር መንፈስ እየተዋጋኝ እንዳለ እንደገና ደግሞ በሰዎች የተላከ የጠላት ስራም እንዳለ ጌታ ተናገረኝ። ከዛ በኋላ ጸለይልኝ ማለት ነው። ወንድሜ ጸለይልኝ። ያ መንፈስ ተመታ ማለት ነው። ያ መንፈስ ተመታ፣ እሱ ጸለይልኝ። ከዚህ የዛን ሰዓት እየጸለይልኝ እያለ እግዚአብሔር መንፈስ በኃይል በቃ ውስጤን ሞላኝ ማለት ነው። እንዘምር ነበረ፣ ይዘምሩ ነበረ፣ እኛም እንዘምር እናመልክ ነበርና በዛው በአምልኮ ውስጥ እያለ እሱ እየጸለይልኝ እየተናገረኝ እያለ የጌታ መንፈስ በኃይል በቃ ወደ እኔ መጣና ለተወሰነ ሰዓት ሰው እንቅልፍ እንደሚተኛ ተኛው ማለት ነው። በቃ እነሱ ቁጭ ብለው እኔ ተኛው። ከተወሰነ ደቂቃ በኋላ ነቃውኝ። ስነቃ ቁጭ ብለው ወይኔ ጥያችሁ ተኛው የተኛው ነው መሰለኝና ደነገጥኩና ጥያችሁ ተኛው ይቅርታ አልኳቸው። ግን እንቅልፍ አይደለም የወሰደኝና የጌታ መንፈስ ነው። እንደዛ አይነት ነገር እኔ ያው ለረጅም ጊዜ ያው በእግዚአብሔር ቤት ውስጥም ቆይቻለሁ። የእግዚአብሔርንም መንፈስ ያው ሁሌ እግዚአብሔር መንፈስ አይለመድም። በእርግጥ አዲስ ነው፣ አሰራሩም ሁል ጊዜ ግሩም ነው፣ አዲስ ነው፣ አይለመድም እና ባለመድኩት መልኩ ነው የመጣው የጌታ መንፈስ። እንደዛ አይነት ስሜት ተሰምቶኝ አያውቅም። ሲጸልይልኝ በቃ ራሴን ሳታርጌ ነው የሄድኩት። በቃ ልክ እንደተኛ ወይም እንደሞተ ሰው አይሆን የተወሰነ ደቂቃ የሆንኩትና የእግዚአብሔር መንፈስ በኃይል ነበር በውስጥ የሚያልፈውና ይሰማኝ ነበር። እስከሚሰማኝ የሆነ ነገር እንዲህ ወደ ውስጤ ሲወርድ በጣም ይሰማኝ ነበር። እስከሚሰማኝ ድረስ የእግዚአብሔር መንፈስ በወንድሜ ጸሎት አልፎ የጌታ መንፈስ ነካኝ፣ ዳሰሰኝ። ከዛ በኋላ በቃ ወዲያው ስነቃ የሆነ የደስታ መንፈስ ነው ያገኘኝ። በቃ በጣም የበሽታው ስሜት ነግራቸዋለሁ። 10 ቀን ሙሉ ተኝቼ ሰው ከሆስፒታል ወደ ሆስፒታል በሚገባበት ሁኔታ ነው ከሆስፒታል የወጣሁት። ግን እግዚአብሔር ግን መልካም ነው። እግዚአብሔር መልካም ነው። ከመልካምነቱ የተነሳ እግዚአብሔር እነሱን በፍጹም ይዛን ቀን ነው ይመጣሉ ብዬ ባልጠበቅኳቸውም እሁድ ዕለት እኔ ቅዳሜ በማታ ነው የገባሁት። እሁድ ጠዋት ነው እነሱ እኔ ጋር የመጡት። እሁድ ጠዋት መጥተው ሞጆ ጸለዩልኝ። በቃ ያ የእግዚአብሔር መንፈስ አገኘኝ። የጠላት አሰራር ተመታ። በወንድሜ ያልፉ የጠላት አሰራር እንዳለ፣ ውጊያ እንዳለ፣ ጠላት እየተዋጋኝ እንዳለ፣ የቤተሰብ መንፈስ እየተዋጋኝ እንዳለ ነገረኝ። እውነትም ያ መንፈስ ተመታ። ጸለይልኝ። የእግዚአብሔር መንፈስ በኃይል በሙላት በውስጥ ያለ እስከሚሰማኝ ይታወቀኝ ነበር። በቃ የሆነ ነገር እንዲህ ሲወርድ ራሱ እሱ እየጸለይልኝ ይታወቀኝ ነበረ። ከዛ ቀን ጀምሮ ምግብ አልበላም ነበር፣ መብላት ጀመርኩኝ። ስነቃ ራሱ ከእንቅልፊ የነቃውን ይመስለኝና ስነቃ በቃ ሰላም፣ ደስታ ነበር የተሰማኝ። እጅግ ደስተኛ ነበርኩኝ። በቃ እግዚአብሔር ከዛ ሰዓት ጀምሮ ፈወሰኝ፣ ተፈወስኩኝ ማለት ነው። ከዛ ቀን ጀምሮ መብላት ጀመርኩኝ፣ መጠጣት ጀመርኩኝ። ያ የሚሰማኝ የህመም ስሜት ሁሉ ቮሚት ነበረኝ። አንድ ነገር መብላት አልችልም፣ ውሃ እንኳን መጠጣት አልችልም። እነሱ ከሄዱ በኋላ ወደ ምግብ መብላት ጀመርኩ፣ መጠጣት ጀመርኩኝ። ከዛ ቀን ጀምሮ ይሄው እስከዚች ቀን ሰዓት ይህንን ምስክርነት ቃል እስከምሰጥበት ሰዓት ራስ ምታት እንኳን አሞኝ አያውቅምና በእግዚአብሔር ሰው ውስጥ አልፎ እግዚአብሔር ትልቅ ነገር ነው ያደረገልኝና እግዚአብሔር ራሱ ወደ ሞጆ ምድር ሲልካቸው ራሱ እግዚአብሔር እንደላካቸው
እግዚአብሔር በቃ የኔን ፈውስ በሱ በኩል አልፎ ሊሰራ እንደወደደ እግዚአብሔር የሱ ፍቃድ ስለነበረ እነሱ እግሮቻቸውን ወደዛ አፍጥኖ እግዚአብሔር ደግሞ ለኔ በእነሱ ምክንያት በሱ ውስጥ ባስቀመጠው ጸጋ እግዚአብሔር እኔን ፈውሶኛል፣ አድኖኛል። ክብር ለእግዚአብሔር ይሁን። ክብር ለወደደን ጌታ ይሁን። ክብር ለመረጠን ጌታ ይሁን። እንደ እግዚአብሔር ያለ ማንም የለም እና እኔ የምለው በዚች ነውጥ በሞላባት አመጽ በሞላባት ክፋት በሞላባት በዚች ዓለም ውስጥ ሆነን በሚናወጥ ዓለም ውስጥ ሆነን የማይናወጠውን የእግዚአብሔርን ክብር የእግዚአብሔርን ነገር እናስብ፣ እግዚአብሔርን እንመን። የምናመልከው አምላክ እግዚአብሔር የሚያድን አምላክ ነውና እኔ በእውነት በወንድሜ ልጄም ጭምር ነውና በልጄም አልፎ እግዚአብሔር ፈውሶኛል። እሱ ውስጥ ባስቀመጠው ጸጋ ትልቅ ነገር አድርጎልኛል። በቃ ፍጹም የሆነ ደስታ፣ ፍጹም የሆነ ጤንነት፣ ፍጹም የሆነ ሰላም አግኝቻለሁና ክብር ለእግዚአብሔር ይሁን። ክብር ለወደደን ጌታ ይሁን። እጅግ አድርጌ አመሰግናለሁ። እግዚአብሔርንም እጅግ አድርጌ ባርካለሁ በአንተ ውስጥ ባስቀመጠው ጸጋ። በእውነት እኔ ከዚህ በፊትም በሱ ውስጥ ባለው ጸጋ ተጠቅሜ ያውቃለሁ። እኔ አይደለሁም ቤተሰቦቼም ተጠቅመው ያውቃሉና እግዚአብሔር ድንቅ ነገር ነው ያደረገውና እግዚአብሔር ይህን ጸጋ ያብዛልህ፣ ይጨምርልህ። በእውነት የሚገርም በቃ ትክክለኛ የሆነ የእግዚአብሔርን ነገር፣ ትክክለኛ የሆነ የእግዚአብሔርን ቅባት፣ ትክክለኛ የሆነ የእግዚአብሔርን ጸጋ በሱ ውስጥ አይቻለሁና እግዚአብሔር ዘመንህን ይባርክ። ይሄ ጸጋ አሁንም ይብዛልህ፣ ይጨምርልህ እላለሁ።